ይህ ታሪክ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ታላቅ ክብርና ሞገስ ስለተሰጠው የአንድ ታላቅ ሰው ታሪክ ነው። ኃያል ገድሉና ጀግንነቱ ለዘላለም በታሪክ ማህደር ሰፍሮ ቀርቷል። ነገር ግን የኚህ ታላቅ ሰው ታሪክ በጦር ሜዳ ላይ የተፈጠረውን እጅግ ልብ የሚነካና ማንኛውንም ሰው ሊፈትን የሚችል አስደንጋጭ ክስተት ይተርካል። ይህ ታላቅ ሰው ለአባቱ ያለውን ፍቅርና ለእምነቱ ያለውን ታማኝነት ማመዛዘን የነበረበትን ሁኔታ የሚተርክ ልብ የሚነካ ታሪክ ነው። በጦርነት ውስጥ ሆነ ለምታምንበት ነገር ሁሉ ስትታገል፣ ፊት ለፊት ከገጠመህ ተቃዋሚህ ጋር ስትፋለም፣ ባገኘኸው አጋጣሚ ሁሉ ቀድሞ የሚገጥምህ ተቃዋሚ ያሳደገህ አባትህ ቢሆንስ? ይህ ከፊልም የተወሰደ ተውኔት ሳይሆን ከቀደምት የእስልምና ጀግኖች አንዱ የሆነው የአቡ ዑበይዳህ ኢብን አልጀራህ እውነተኛ ታሪክ ነው። ይህ ታሪክ የማይቻለውን ምርጫ መምረጥ ስለነበረበት አንድ ሰውና በእምነቱ ላይ ስለደረሰበት ታላቅ ፈተና ያውሳል። እንደዚህ ያለውን አሳዛኝ ታሪክ ለመረዳት የአቡ ዑበይዳን ማንነት መረዳት ያስፈልጋል። የመጀመሪያው ስሙ አሚር ነበር። ነገር ግን በታሪክ የሚታወቀው አቡ ዑበይዳህ ኢብን አልጀራህ በሚል ስያሜ ነው። አቡ ዑበይዳህ የተከበረው የቁረይሽ የነገድ አባል ሲሆን ከእስልምና በፊትም ቢሆን በትህትናውና በጸጥታ በሚያሳየው ጀግንነት የሚታወቅ ነበር። የነቢዩን መሐመድ ሰለላሁ ዐለይሂ ወሰለም መልእክት በሰማ ጊዜ ከቀደምትና እጅግ ታማኝ ከሆኑት የእስልምና ተቀባዮች አንዱ ነበር። ባህሪው እጅግ ልዩ ስለነበር ነቢዩ ራሳቸው አሚን አልኡማህ ወይም የዚህ ህዝብ ታማኝ የሚል ልዩ ስያሜ ሰጥተውታል። ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ህዝብ ታማኝ አለው፣ የዚህ ህዝብ ታማኝ ግን አቡ ዑበይዳህ ኢብን አልጀራህ ነው ብለዋል። ታማኝነቱ ማንነቱ የነበረው ሰው ነበር። በህይወት ዘመናቸው ጀነት ቃል እንደተገባላቸው ከተበሰሩት 10 የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ወይም ሷሐቦች መካከል አንዱ ነበር። ሆኖም የእስልምና ጉዞ ቀላል አልነበረም። የአቡ ዑበይዳህ ለእስልምና የነበረው ቁርጠኝነት እየጨመረ በሄደ ቁጥር ከራሱ ቤተሰብ የሚሰነዝርበት ተቃውሞ ይጨምር ጀመር። አባቱ አብዱላህ ኢብን አልጀራህ ለአዲሱ ሃይማኖት ጽኑ ተቃዋሚና ሙስሊሞች ከሚዋጉት መካከል መሪ ነበር። ይህ የቤተሰብ መለያየት እጅግ ከባድ ሸክም የነበረ ሲሆን በቀጥታ ግጭት ሊያስከትል ተቃርቦ ነበር። ዓመቱ 624 ዓመተ ልደት ሲሆን የመጀመሪያዎቹ ሙስሊሞች በበድር ከቁረይሾች ጦር ጋር ሲፋለሙ እየገሰገሱ ነበር። ይህ ጦርነት ለእስልምና ትልቅ ለውጥ የሚያመጣ ነበር። ለአቡ ዑበይዳህ ግን እውነተኛ ታማኝነቱ የሚፈተንበት ወሳኝ ወቅት ነበር። እሱ ከሃይማኖት ወንድሞቹ ጋር ሲቆም፣ አባቱ ግን በጦር ሜዳው በሌላኛው ወገን ለተዋጊዎች መሪ ሆኖ ነበር። ጦርነቱ የጋለ በሄደ ቁጥር ከሌላኛው ወገን የመጣ አንድ ተዋጊ አቡ ዑበይዳህን ፈልጎ አገኘው። አባቱ አብዱላህ ነበር። አቡ ዑበይዳህ ግጭቱን ለመከላከል ለመራቅና ለማምለጥ የተቻለውን ሁሉ አደረገ። ነገር ግን አብዱላህ ልጁን እንደ ቤተሰብ ሳይሆን እንደ ጥንታዊ ወጋቸው ጠላት አድርጎ ስለቆጠረው እጅግ ቆራጥ ነበር። በጦር ሜዳው ላይ እያሳደደው በመጨረሻም አቡ ዑበይዳህን ከበበው። አባቱ ጎራዴውን ወደ እርሱ ሲያነሳበት አቡ ዑበይዳህ መሸሽ አልቻለም። በዚያ አስደንጋጭ ቅጽበት ምርጫው በአባቱና በሱ መካከል ብቻ አልነበረም። ይልቁንም አባቱ በሚወክለው የብዙ አማልክት አምልኮና ሕይወቱን በሰጠበት የአንድ አምላክ እምነት መካከል ነበር። ለእምነቱ የነበረው ታማኝነት እንዲቀድም በመወሰን በመጨረሻ አጸፋውን መለሰ። አልሙጃዲላህ ከሚለው ምዕራፍ የተወሰደው ጥቅስ እንዲህ ይላል: አላህንና የመጨረሻውን ቀን የሚያምኑ ሰዎች አላህንና መልእክተኛውን የሚቃወሙትን ሲወዱ አታገኛቸውም። አባቶቻቸው፣ ወንዶች ልጆቻቸው፣ ወንድሞቻቸው ወይም ዘመዶቻቸው ቢሆኑም እንኳ። በእንደዚህ አይነት ሰዎች ልብ ውስጥ እምነትን ጽፎባቸዋል። ይህ አንቀጽ የእምነት ትስስር ከሁሉም የላቀ መሆኑን፣ ለአላህ ያለ ታማኝነት ከሁሉም ዓለማዊ ትስስሮች በላይ እንደሚቀድም ያሳያል። የአቡ ዑበይዳህ ታማኝነት ፍጹም ነበር። ከዓመታት በኋላ በኡሁድ ጦርነት ላይ የነቢዩን ሰለላሁ ዐለይሂ ወሰለም የራስ ቁር የብረት ቀለበቶች ጉንጫቸውን ሲቆርጣቸው አቡ ዑበይዳህ እጁን ቢጠቀም የበለጠ ህመም ሊያመጣባቸው እንደሚችል ፈርቶ ወደፊት ሮጦ በመሄድ ብረቱን በራሱ ጥርስ በመንቀል የራሱን 2 ጥርሶች አጥቷል። ይህ ለነቢዩ ሰለላሁ ዐለይሂ ወሰለም ያለው ጥልቅ ፍቅር ያሳያል። ትህትና የነገሰበት ህይወት ኖሯል። በታላቅ የጦር አዛዥና የሶሪያ ገዥ በነበረበት ጊዜም ቢሆን በቀላል ጎጆ ውስጥ ከሰይፍ ጋሻና የውሃ መያዣ ውጪ ምንም በሌለበት ይኖር ነበር። ኸሊፋው ዑመር አንድ ጊዜ ሊጠይቀው ሄዶ ሲመለከት እንባውን አፈሰሰና ዓለም ሁላችንንም ለውጦናል፣ አንተን ግን አልለወጠህም አቡ ዑበይዳህ ሆይ አለ። የአቡ ዑበይዳህ ታሪክ አሳዛኝ ምርጫ ብቻ ሳይሆን ስለ ፍጹም እምነት የሚተርክ ነው። ህይወቱ
እውነተኛ ታማኝነት ለመርሆች መሆኑንና ታላላቅ መስዋዕቶቻችንን ብዙውን ጊዜ ማንነታችንን የሚገልጹ እንደሆነ ያስተምረናል። እርሱ የእስልምና ጀግና ብቻ ሳይሆን ታማኝ መሆን ማለት ምን ማለት እንደሆነ የሚያሳይ ዘመን ተሻጋሪ ምልክት ሆኖ ቀጥሏል።